ልክ እየተጫጫው እያለ ስገባ ግቢው በጣም በጸብ ተቃውቷል ምናምን የፍቅረኛ ያባት ተፈንክቶ በጣም ደም በደም ሆኖ ነበር። መጀመሪያ ደረጃ እኔ አንዴ ያፍቅሬያለሁ ወንድሜን። በቃ ፍቅርን የማውቀው በሱ ነው። በጣም ነው የምወደው። ማለት ምን አለ ፈጣሪ የሚወደዱ ሰዎችን ባይለያይ። በቃ አጎትህ ነው እሱ ወይስ አባትህ ነው ብዬ ነው የማስተዋውቀው። ነገሮች በጣም ከባድ ናቸው እና ግቢው በጣም ቅውጥ ብሎ ነበር። ማለት በቃ አንተ ነገሮችን አስተካክያቸዋለሁ በቃ ሁሉ ነገር አልቋል ምናምን ባልክበት ሰዓት ላይ እንዴት ብዬ ልንገርሽ ፍቅር ይዞ ያውቃል መግለጽ አልችልም። እህቴም እንደ ሰው በየሰው ቤት እየሮጥን ከልጆች ጋር እንጫወትም ምናምን በቃ እንዴት ነው ያዝ ያለ ቤተሰብ ነው የነበረን ነገርና የሚፈልጉን እኛን ስለማይወዱን ድሃን ማንም አይወደውም። ስለዚህ ዝም ብለሽ ኑሪ በቃ ጸጥ በይ ምን ጎደለብሽ ምናምን ያለች ስትቆጣኝ ነበር። የሆነ የጤና ችግር ከሌለብህ በስተቀር እናቴን ፖሊሶች መጥተው ወሰዷት። እዛ ጋር የተፈጠረውን ነገር የሚያስረዳኝ ሰው አጣሁ። የተረትም ታወራዋለህ እንደዚህ ነበር በነበር ይቀራል በቃ ነገር ነበር እኮ ተብሎ ይታለፋል። ይሄ ግን ወደፊት ገና የሚያድግ ነገር ነው። ለአመታት የማላውቀው ሰው ልጁን ላገባው የነበረው ሰውዬ የኔ አባት ነበር። የሰው ወሬ ሀሜት ነገር አለ። ይቺኛዋ ልጅ እኮ ከዚህኛው ሰው አትወለድም እንደዚህ እንደዛ ምናምን የሚባሉ ነገሮች ነበሩ። ብቻ ደስተኛ አልነበረም። ምንም ያን ያክል ከሰው ጋር የምቀራረብ አይነት ልጅ አይደለሁም። እኔ እሱ ልጅ እንዳልሆንኩ ምናምን እንደዚህ አይነት ወሬ ይወራ ነበርና ግን እኔ ቤት ውስጥ አባቴ እንደ እንጀራ አባት እነሱ እንደሚሉት መጥፎ ፊት አሳይቶኝ ከድህነታችን ውጪ የገፋኝ መጥፎ ነገር የለም። አፈቅርሻለሁ ወይ እንደዚህ እንደዚህ ምናምን የሚሉት ነገሮችን በቃላት የሚናገር አይነት ሰው አይደለም። ያ ነገር ትንሽ ደስ አይለኝም። ከሱ ባህሪ ማለት በቃ እወድሻለሁ እንዲለኝ እፈልጋለሁ። እኔ እኮ ግራ ገባኝ። እሺ ምን ልሁን? በጣም ተጨንቄያለሁ። ግራ ገብቶኛል። አሁን ግዴታ ሆኖብኝ እዚህ የመጣሁት የእናቴን መሀል አፍርሼ ህዝቤ ማንም ስለማይወደኝ ነው ምናምን ብዬ የመገለል ስሜት ይሰማኝ ነበረ። እንደዚህ አይነት ስሜት እየተሰማኝ ነበር ያደግኩት። ቬሎ ተለክቻለሁ ሚዜ መርጫለሁ ነገሮች በሙሉ አልቀዋል። በቃ ያው እንዴት መሰለህ ከባዱ ጊዜ ከዚህ በኋላ ነው እየመጣ ያለውና አንዳንድ ጊዜ ሰዎች ለምንድነው ከሚያፈቅሩት ሰው ጋር የማይኖሩ? ግን ደግሞ ከሞትኩ መመለስ እንደማልችል አውቃለሁ። መኖርም ደግሞ በጣም ያጓጓኛል። ምክንያቱም ብዙ የምወዳቸው ሰዎች አሉ በዙሪያዬ። ያችን ያለው በጣም ከባድ ነገር አለ። በጣም ያስጨነቀኝ ወደ እናንተ እንዲመጣ ያደረገኝ በቃ ይሄን ነገር በአደባባይ መናገር አለብኝ የለብኝም ከራሴ ጋር በጣም ጸብ ውስጥ ነበርኩኝ። በቃ ያማታል አሚሯ ምናምን ምክንያቱም እናቴ ናት እዚህ ጋር እኔን ብዙ ውጣ ውረድ ነው ያሳደገችኝ። ለኔ ብላ ብዙ የሰው ፊት ገርፋ በቃ ምናልባት ስትሞት ችግሩ ይለቀኛል ብለህ ታስባለህ። ግን አንተ ከሞትክ ደግሞ ሞትክ ነው። የሚያስጠላው ነገር እዚህ ጋር ነው። ችግሩም ያጠፋሃል እንጂ አንተን አይመልስም። እንጋባለን ዛሬ ይሄን እንትን ብዬ እቺን አስተካክዬ ያችን እንደዚህ ምናምን እያለ ነው ሲያታልላት የነበረው እና መረገዜን ሲያውቅ ምንድነው ያደረገው? ሙሉ ለሙሉ ከኛ ህይወት ከእናቴ ህይወት ነው ወጥቶ የጠፋው። ይሄን ያደረገው ደግሞ እዛ ያለው ትዳር እንዳይበላሽበት ስለፈለገ ብቻ አሁን እኔ ላገባ በተዘጋጀሁበት ሰዓት አባቴ ሌላ ሰው ሆኖ ተገኘ። ያውም ደግሞ በጣም የምወደው ልጅ የማፈቅረው ልጅ አባት ማለት የኔም አባት መሆኑን ሳውቅ ሰላም ውድ የፍትህ ፕላስ ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬም በተለየ ጉዳይ ተመልሰን መጥተናል። ከዚህ በፊት በነበሩት ቪዲዮዎች እንግዲህ ብዙ እንደተማራችሁና ብዙ አይነት ነገሮችን እያያችሁበት እንደሆነ ብዙ አይነት ጉዳዮች ከካሜራ ጀርባ እንደሚሰሩ ብዙ የሚፈቱ ጉዳዮች እንዳሉ በህግ በኩልም እንግዲህ ተጠናቀው እኛ ጋር ለህዝብ ማስተማሪያ መሆን ይችላሉ ብለን የምናቀርባቸው ጉዳዮች እንዳሉ እንድታውቁት ስለምንፈልግ እንግዲህ የምናቀርብላችሁ ኬዞች ናቸውና እናንተም ደግሞ እንግዲህ ይሄንን ጉዳይ ካያችሁት ከወደዳችሁት እንግዲህ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀመጣችሁ ከጎኔ መሆናችሁን እንድታሳዩኝ እፈልጋለሁ። ወደ ዛሬ ጉዳይ ከመግባታችን በፊት እንግዲህ ስምሽን በማስታወስ
ስምሽን በማስታወቅ እንግዲህ ስላሉት ነገሮች እያወራን የምንሄድ ይሆናል። በድጋሚ ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። ረጅም ጊዜ ሆነ? አዎ በጣም። እሺ ስምሽን እስቲ ከመታወቅ እንጀምር። ስሜ ቤተልሔም ይባላል። እሺ ቤተልሔም፣ እስቲ የቤተልሔም አስተዳደግ ምን ይመስላል? አስተዳደጌ ያው ማለት ቀላል የሚባል ነገር አይደለም። አዎ ያለንበት ሀገር ትንሽ ማለት አነስተኛ ቤተሰብ ውስጥ ነው ያደግኩት። እኔ እናቴና እህቴ አንድ ላይ ነው የምንኖረው። ያው አስተዳደጌ እንደ ልጅ ሳይሆን እንደ ትልቅ ሰው አብሬ እናቴን ስራ በማገዝ ሰው ቤት ሄዳ ልብስ ስታጥብ በምችለው እኔ በማለቅለቅ እሷ ስታሽ ጉሊት ስትሰራ አብሬያት ቁጭ በማለት ብዙ ነገር ሳግዛት ነው ያደግኩት። አስተዳደጌ በዛ መንገድ ነው። ትንሽ አድካሚ ነበረ። እግዚአብሔር ይመስገን አሁን ግን ጥሩ ነገር አለን። ደስ ይላል። እስቲ ቤተልሔም ልጅነትሽን ስታስታውሽ እስቲ ምን አይነት ነገር ይሰማሻል? ልጅነቴን ሳስታውስ ቀላል የሚባል ነገር አይደለም የሚሰማኝ። ማለት ትንሽ ፍቅር የጎደለው አይነት አስተዳደግ። እንዴት ነው ይሄን ስል በጣም ተከፍቻለሁ ምናምን እያልኩ ሳይሆን ምን ነበር መሰለህ እህቴ ስልህ ታናሽ እህቴ ናት። እኔ ጋር ከማዘር ጋር አብራኝ ትኖር የነበረችውና ይቅርታ ትንሽ ጉንፋን ይዞኛል። ያው በሰዓቱ ያው የራሳችን የምንለው ደህና ነገር አልነበረንም። እናቴ ጉሊት በመሸጥ ልብስ በማጠብ እንጀራ ሰው ቤት በመጋገር ምናምን በእንደዛ ሁኔታ ነው ያሳደገችን የነበረውና ሰፈር ውስጥ እንዴት ነው በኑሯችንም ዝቅተኛ ስለነበርን ያው የሰፈር ሰው ጋር ያን ያክል በጣም የተቀራረብን አልነበረንም። እኔና እህቴም እንደ ሰው በየሰው ቤት እየሮጥን ከልጆች ጋር እንጫወትም ምናምን በቃ እንዴት ነው ያዝ ያለ ቤተሰብ ነው የነበረን ነገርና ትንሽ ደስ የማይል ነገር ይወራ ነበር። ማለት ይሁን የሰው ወሬ ሀሜት ነገር አለ። ይቺኛዋ ልጅ እኮ ከዚህኛው ሰው አትወለድም እንደዚህ እንደዛ ምናምን የሚባሉ ነገሮች ነበሩ። ይቅርታ ከዚህኛው ሰው አትወለድም ማለት የእህቴ አባት ማለት የኔ አባት እንዳልሆነ ምናምን ነው የሚያወሩት የነበረው ነገር። ማለትም እኔ የቤቱ ታላቅ ስለሆንኩኝ ልክ እኔ የአባቴ ልጅ የእንጀራ አባት በቃ ሰውየው የኔ እንጀራ አባት እንደሆነ እንጂ እኔ እሱ ልጅ እንዳልሆንኩ ምናምን እንደዚህ አይነት ወሬ ይወራ ነበርና ግን እኔ ቤት ውስጥ አባቴ እንደ እንጀራ አባት እነሱ እንደሚሉት መጥፎ ፊት አሳይቶኝ ከድህነታችን ውጪ የገፋኝ መጥፎ ነገር የለም። አይጨቁነኝም ነበረ። ከታናሽ እህቴ ለይቶ የሚያይበት መንገድ አልነበረም። ግን እኔ ልክ ሊሆን ይችላል ብዬ ስለማስብ እናቴን ጠይቃት ነበር። ምንድነው የምሰማው ነገር እንደዚህ አባቴ አይደለም ወይ ምናምን ስላት ያው እኛ ከሰፈሩ ጋር ስለማንቀራረብ በኑሮም ዝቅ ያልን ስለሆንን ስለማይፈልጉን እኛን ስለማይወዱን ድሃን ማንም አይወደውም። ስለዚህ ዝም ብለሽ ኑሪ በቃ ጸጥ በይ ምን ጎደለብሽ ምናምን ያለች ስትቆጣኝ ነበር። እና ልክም ነው ብዬ ነበር የማስበው ያ ነገር በቃ ትክክል ነው እኛም ማንም ስለማይወደን ነው ምናምን ብዬ የመገለል ስሜት ይሰማኝ ነበረ። እንደዚህ አይነት ስሜት እየተሰማኝ ነበር ያደግኩት። እንዴት ነው አሁን እኔና እህቴ መሀል የሁለት ሰዎች ልጆች እንደሆንን አይሰማንም። እሷም እህቷ እንደሆንኩ እኔም በቃ ከእናት ከአባታችን አንድ አይነት ስሜት ነው የሚሰማው። የተፈጠሩ ጥያቄዎች ናቸው አይደል? አዎ የሰፈሩ ሰው እያነሳ እንደዚህ እንትን የሚሏቸው ጉዳይ። አዎ የሰፈሩ ሰው እንደዚህ የእሱ ልጅ አይደለሽም ምናምን ለምን አባትሽን አትጠይቂም እንደዚህ አይነት ወሬዎች ነበሩ። እኔም ስጠይቃት እናቴ ላይ መልስ የለም። በጣም ይቅርታ እየረበሻችሁ ነው። ችግር የለውም እንጂ ማለት ዘና ብለሽ እንትን በይ ምንም ነገር የለም። እና እስቲ ልጅነትሽን በምታስታውሽበት ሰዓት የተፈጠሩት ነገሮች ትንሽ ከባድ ስለሆኑ እንደው የትምህርት ቤቱን ህይወት በማስታወስ እስቲ ነገሮችን ከጓደኞችሽ ጋር የነበሩሽ ነገሮች እንዴት ነው? አካባቢው ላይ አባትሽ እሱ አይደለም የሚለው ተጽዕኖ ወደ ትምህርት ቤትስ ሄዶ ነበር? አካባቢ ጓደኞችሽ ላይ የሚፈጥርብሽ ተጽዕኖች ነበሩ ወይስ? ትምህርት ቤት ውስጥ ውጭ ላይ ከሚሰማው ነገር አንፃር ያው አብረውኝ ሰፈር ልጆች ምናምን ስለሆነ የሚማሩት እኔ አብሬያቸው እንድጫወት የማይፈቅዱበት ጊዜ አለ። ማለት ብቻ ደስተኛ አልነበረም። ምንም ያን ያክል ከሰው ጋር የምቀራረብ አይነት ልጅ አይደለሁም። እንዴት ነው በመማር ሰዓት በቃ ከትምህርት ቤት ሄጄ እናቴን ወደ ማገዙ
ከቤት እናቴን አግዤ ስጨርስ ትምህርት ቤት ሄጄ ክላስ ውስጥ ቁጭ ብዬ ትምህርቴን መከታተል ምናምን ነው እንጂ ያን ያክል ተጫዋች የምባልም ልጅ ስላልነበርኩኝ ያው እንዴት ነው ምስል በቃ አሁን እህቴና እኔ የተለያየን ሰዎች ነን። እህቴ በጣም ቀዥቃዣ ነች፣ በቃ በጣም ትፈጣጥናለች፣ ሰውን ለመተዋወቅ በጣም ተግባቢ ነች ከሰው ጋር ባጭሩ። እኔ ደግሞ በጣም ቀዝቀዝ ያልኩኝ ነኝ በተቃራኒው እና ያው የሆነ ገለልተኝነት ቢሰማኝም ግን ትኩረቴ በቃ ቤት ሄጄ እናቴን ስለማገዝ ከቤት ደግሞ ወደ ትምህርት ቤት ስለሚሄዱ ላይ ነበር ትኩረቱ እና ከዛ በኋላም ነገሮች አልፈው ደግሞ እግዚአብሔር ይመስገን የራሳችን ካፌ ምናምን ከፍተን ጥሩ ኑሮ እየኖርን ነበር እና በዛን ሰዓትም ቢሆን ስራዬ ላይ ነው ትኩረቴ፣ ቤተሰቤ ላይ ነው ትኩረቴ የነበረውና ካፌያችን ውስጥ የሚጠቀም የቤታችን ከስተመር አንድ በጣም ጥሩ በጣም ቆንጆ ልጅ ነበርና ያው እሱ ነው ማለት በቃ ከሰው ጋር መግባባት ስጀምር ከሱ ጋር ነው የተግባባሁት። እሱም ያው በግድ ነው ማለት ትችላለህ። ተደጋጋሚ ጊዜ ቤት ስታየው ያው ካፌ ውስጥ እንደዚህ የራስህ ስራ ሲኖር ማለት ተቀጣሪም ብትሆን ራሱ ሳፈልግ በግድ መሳቅ አለ። ምን ልታዘዝ ምናምን በትህትና ነው ሰዎችን የምታስተናግድ። አዎ ግዴታ ነው እና በዛ መንገድ የቤታችን ከስተመር ነበረ እና ከሱ ጋር ጥሩ ግንኙነት ነበረን። ጥሩ ግንኙነት ስልህ ማለት እስከ ፍቅር እስከ ትዳር እስከ ጋብቻ የደረሰ አይነት ግንኙነት ማለት ነው። ጥሩ ግንኙነት ነበረን በመዋል በማደር ከዛ ልጅ ጋር በመቀራረብ ምናምን በቃ አሪፍ የሚባል ሰው ነው ማለት ለእኔም ከምርጥ በላይ ነው ልጁና ከመልክ መልክ ከስራ ስራ ከምን ምን ሁሉ ነገር ፈጣሪ አሟልቶ የሰጠው ሰው ነውና በጣም ነበር የወደድኩት። ቆይ ቤተልሔም ያ የእናንተ ቤተሰብ መሀል ያለው ጥያቄ ምን መልስ ነው ያለው? ማለት እኔ አሁን እኔ ጋርም የሆነ የፈጠረብኝ ጥያቄ ስላለ ቤተሰብ ውስጥ አንቺ የመጀመሪያ ልጅ ነሽ። የታናሽ እህትሽ አባት ሌላ እንደሆነ ነው ሰው የሚያነሳው። ግን ያንን ነገር ኦልሬዲ በቃ እናቴን አምኜ ተቀብያለሁ። ምክንያቱም እዚህ ጋር አባቴም ቢሆን እኔ ላይ የፈጠረብኝ ጫና ልጅ አይደለሽም ብሎኝ አያውቅም። ወይም ደግሞ ታናሽቴን ተንከባክቦ እኔን ያገለለበት ነገር ምናምን ስላልነበረ ነፍሱን ይማር እሱ ሞቷልና እሱ ከሞተ በኋላ ግዴታ እናቴም አቅሟ ደክሟል እየደከመች ምናምን ነው ያለችውና ታናሽም ደግሞ ታናሽ ናት። ስለዚህ ቤቱን እኔ ግዴታ መቆጣጠር ነበረብኝ። ትኩረቴ ቤተሰቤን ስለማስተዳደር የትናንት አይነቱን ህይወት ላለመኖር ዛሬ ላይ ያለንን ነገር አጠናክረን ቁጥር 1 ቁጥር 2 ምናምን የሚባሉትን ነገሮች ከፍቼ ስለማሳደግ እንጂ ስለ ሰው አሉባልታ ረስቻለሁኝ። በቃ ኦልሬዲ እናቴን ያለችኝ ነገር ነው አምኜ የቀጠልኩት። እስቲ የስራ አጀማመር ምን ይመስል ነበር? አሁን ቅድም ካወራሹ ነገር እንደተረዳሁት ከሆነ እናትሽ ልብስ በማጠብ እንደምታስተዳድራችሁ የሚገልጽ ነገር አይቻልም። እንዴት ነበር ከዛ እንግዲህ ሆናችሁ ወደምትዩ ሻይ ቡና የሚሆን ካፌ ወደ ማደግ ወደዛ ስራ ወደ መግባት ሁኔታዎች ቀላል ነበሩ? ቀላል የሚባል አልነበረም። በጣም አድካሚ ነበረ። እንደነገርኩህ እናቴ ልብስ በምታጥብ ሰዓት ጉሊትም ትሰራ ነበርና እኔን ታስጠብቀኛለች። ጉሊት ስራ ካለ ማለት ነው። እኔን አስጠብቀኝ ምናምን መድባልኝ ትሄዳለች። የመደበችልኝን እየሸጥኩ ጠብቃታለሁ ምናምን ነገር። ከዛ ሴፍቲንም ነበረን። ሴፍቲኒ ደግሞ እንዴት ነው ቁጠባ ይሰጥሃል። የምታጠራቅመው ገንዘብ አለ። ያ ገንዘብ ተጠራቅሞ ሲመጣ የሆነ ነገር ትጀምርበታለህ። ያንን ነገር እያሳደግክ ምናምን ነው የምትሄደውና አባቴም ደግሞ የቀን ስራ ምናምን ይሰራ ነበር። ብቻ የሚያገኛቸውን ነገር ሴፍ በማድረግ ምናምን በትንሽ ነገር ነው በጀበና ቡና ምናምን ነው ተነስተን እኛ በረንዳውን ተከራይተው ነበር መጀመሪያ ቡና ሻይ ቡና ምናምን የምንሰራ የነበረውና ከዛ ካፌውን ሲለቁት ያው እዛው ነው ተጠቃለን ካፌውን ተከራይተን መስራት የጀመርነው። እንደዛ ነው እንትን ያለው ማለት መጀመሪያ ቀድሞ ሌሎች ሰዎች ነበሩ የሚሰሩበት ካፌውን። ከዛ በኋላ እኛው እዛው ላይ ቀጠልን። ገበያችሁ እንዴት ነበር? አሪፍ ነበረ፣ ቆንጆ ነበረ። ስራ ያለው አካባቢ ነው አካባቢው። በዛ ላይ ደግሞ አንድ ቦታ ላይ ረጅም ጊዜ ስትቆይ እጅህን አንድ አይነት አድርገህ ከሰራ ለምሳሌ የምግብ አሰራርህም ይሁን ቡናህም ቢሆን እጅ እስካልተቀየረ ድረስ ገበያው አሪፍ ነው የሚሆነው። አንተ ዛሬም የኛን ቡና ቀምሰው
ነገ ጓደኛ አብሮ ይመጣል ምናምን እንደዛ በቃ እዛ ጋር ቆንጆ ነገር አለ ምናምን እየተባባለ ነው ሰው እየተጠራ እንትን ያለ የተገባበዘ የሚመጣው። በዛ ምክንያት እኛም ረጅም ጊዜ የቆየንበት ቤት ስለሆነ ቤቱ በጣም አሪፍ ነበር፣ ገቢው ቆንጆ የሚባል ነው። እሺ እንግዲህ ሁላችሁም አንድ ቦታ ላይ ነው ስራውን የምትሰሩት ማለት ነው? እህትሽ፣ አንቺ፣ እናትሽ ወይንስ እንዴት ነው? ማን ነው ያንን ኃላፊነት ወስዶ እያሰራ ያለው? አሁን ላይ እንደዛ አይደለም፣ ግን መጀመሪያ እንዳልኩህ ያንን ነገር እኔ ነበርኩ እየተቆጣጠርኩ የነበረው ምናምንና ምን ተፈጠረ መሰለህ በመሀል የተዋወቅኩት ምናምን ያልኩህ ልጅ ጋር ያው የፍቅር ግንኙነት ነበረን እና ምንድነው ያደረገው እሱ የራሱ ስራ አለው፣ የመንግስት ሰራተኛ ነው፣ የራሱ ቤት አለው፣ አኗኗሩ በጣም ጥሩ የሚባል ነው ምናምን ነገርና እኔ ራሴን ችዬ የራሴ ነገር እንዲኖረኝ ይፈልግ ነበር፣ ያው ፍቅረኛዬ ስለሆነ ሶሪ። እና ምንድነው ከነሱ ጋር ወጥቼ የራሴ ነገር በቃ ራሴን ችዬ የራሴ ነገር እንዲኖረኝ ይፈልግ ስለነበረ ሌላ ቦታ ተከራይቶልኝ ምናምን ቤትም ከነሱ ወጥቼ ብቻዬን ተከራይቼ ምናምን የራሴን ነገር ጀምሬ እየሰራሁኝ ነበረ። አሪፍ የሚባል ነገር እየሰራሁ ነበር። እህቴ ያኛውን ነገር እያስተዳደረች ከእናቴ ጋር እንትን እያሉ ነበረ፣ እየኖሩ ነበረ። የነበረውን ካፌ እህቴና እናቴ ናቸው እየተጠቀሙበት ያለው። እኔ ደግሞ አሁን ላይ የራሴ ነገር አለኝ፣ የራሴ ካፌ ሌላ ቦታ ከፍቼ ማለት ፍቅረኛ የከፍተውልኝ ምናምን እየሰራሁ ነው የሚገኛል። ከፍቅረኛሽ ጋር እዛ ካፌ ላይ የተጀመረ ትውውቅ ማለት የተጀመረ ፍቅር ነው ወደምታያቸው ነገሮች እያደገ ሄደው። መቼም እንግዲህ ካፌ ከፈተልሽ ማለት አሪፍ ነገር ላይ ደርሳችኋል ማለት ነው። አዎ በጣም ጥሩ ሰው ነው እውነቱን ለመናገር፣ ስለ ባህሪው ምናምን ስራውም ኑሮውም በጣም አሪፍ የሚባል ሰው ነው። ያው ትውውቃችን እዛ ነው የጀመረው። ከዛ ግን በቃ የፍቅር ጥያቄ ምናምን ካቀረበልኝ በኋላ ራስሽን ለምን አትችይም፣ ለምን በዚህ መንገድ እንደዚህ አትይም ምናምን እያለ እኔን ስለማሳደጉ እኔ በቃ ራሴን ችዬ እንዲቆም ነበር የምፈልገው። የማንም ጥገኛ እንዲሆን ከቤተሰቦችም ጋር ቢሆን ከእሱም ጋር ቢሆን እሱ ባለው ነገር የሚኩራራ አይነት ሰው አይደለም እና ነገ ምን ሊፈጠር እንደሚችል አይታወቅም። በቃ አንቺ በራስሽ መቆምን የመሰለ ነገር የለም ምናምን ብሎ ያበረታታኝ ስለነበረ ነው የራሴ ነገር የከፈተልኝ። ያው የፍቅር ግንኙነቱም ያው ከዛ በኋላ አደገ ማለት ነው። እና ምንድነው የሆነው ማለት እኔ እንድንጋባ በጣም ጨቀጭቀው ነበረ። በቃ ለምን አንድ ላይ አንሆንም፣ ለምን አንጋባም፣ ለምን እንደዚህ ምናምን ምናምን እና ጊዜው ገና ነው ምናምን ነበር የሚለው እሱ ማለት ገና በቃ እንዴት ነው ምን ይዘናል አሁን እንደዚህ መሆን አለብሽ ምናምን። ቴንኪዩ ይገልጽና የሚያሳይ ነገር አለ። የፍቅር ሁኔታችሁ እንዴት ነበር? ማለት እየነገርሽኝ ያለሽው ፍቅር እንደጀመራችሁ ነው፣ ግን የፍቅር ህይወታችሁን ትንሽ ብታጋሪ። የፍቅር ህይወታችን እንዴት ነው መሰለህ? በቃ ደስ ይላል በጣም ማለት በቃ በጣም በህይወቴ ደስ ከሚለኝ ነገር እንዴት ብዬ ልንገርህ፣ የኔና የሱ የፍቅር ታሪክ ነው ማለት በቃ አይጠገብም። አጠገቤ ሆኖ ይናፍቀኛል፣ እውነት አጠገቤ ሆኖ በጣም ይናፍቀኛል። አቅፌው እየተኛሁኝ አብሬው ሻይ እየጠጣሁ አብሬው ካፌ የትም እየተዝናናሁ በጣም ብዙ ቦታዎች መናፈሻ አብሬው ሆኜ በጣም ይናፍቀኛል። በጣም ነው የምሳሳለት፣ እጅግ በጣም ነው የምወደው። በቃ እሱም ለእኔ እንደዛ ነው ማለት እሱ ያን ያክል ፍቅሩን የሚገልጽ አይነት ሰው አይደለም። በቃ እንደዚህ ማለት ማድረግ ያለበትን ነገር ያደርጋል እንጂ ማለት አሁን እንደኔ አፈቅርሻለሁ ወይ እንደዚህ እንደዚህ ምናምን የሚሉት ነገሮችን በቃላት የሚናገር አይነት ሰው አይደለም። ያ ነገር ትንሽ ደስ አይለኝም ከሱ ባህሪ ማለት በቃ እወድሻለሁ እንዲለኝ እፈልጋለሁ። በስሜ አይጠራኝም ማለት ያው በስሜ ቢጠራኝም ግን የኔ እናቴ የኔ ፍቅር ምናምን ምናምን ይለኛል እና በቃ 10 ጊዜ በሱ መጠራት እፈልጋለሁ። የኔ ፍቅር ሲለኝ በጣም ደስ ይለኛል፣ እማ ሲለኝ በጣም ደስ ይለኛል። እና እንዴት ብዬ ልንገርሽ ፍቅር ይዞ ያውቃል መግለጽ አልችልም። እጅግ በጣም ነው የምወደው፣ ግን በቃ በሱ 10 ጊዜ መጠራት እፈልጋለሁ። አብሬው እያለሁ በጣም ነው የሚናፍቀኝ። በጣም እወደዋለሁ። በቃ ጥሩ ጊዜ ነበረን። ባጭሩ ማንም ሰው የሚቀናበት ፍቅር ነው የነበረን።
በቃ ደስ ይላል። ስለ ፍቅር ህይወታችን ስነግር ይሄን ይመስላል። ሌላው ነገር ደግሞ እሱ ትልቁ አላማው ምንድነው? ስራ ላይ ያለውን ትኩረት በጣም እወድለታለሁ። በቃ ማንም ሰው ከሰራ ፈላጊው ብዙ ነው ማለት ከወደቅሽ የሚያነሳሽ የለም ብሎ የሚያምን ሰው ነው። ትክክል ነው በዚህ ነገር። ምክንያቱም ትናንትና ዝቅ ብለን በነበረን ሰዓት ሰላም የማይሉን ሰዎች ብዙ ነበሩ፣ እኔም እህቴም። ዛሬ ላይ ግን ማንም ሰው ቢያንስ ሰላምታ ልመና ይመስል ነበረ ትናንት ላይ። ዛሬ ላይ ደግሞ እግዚአብሔር ይመስገን እናቴ በጣም ተከብራ ማህበረሰብ ውስጥ ያለን ግንኙነት በጣም ጥሩ ነው ምናምን እንደዚህ አይነት ኑሮ ነው እየኖርን ያለነው እና እሱ በጣም ሲነግረኝ የምወድለት አባባል ምንድነው ማለት እግዚአብሔር ጤናውን ሰጥቶናል፣ ስለዚህ ምን ጊዜም መስራት አለብን ብሎ የሚያምን ሰው ነው። ያው ለስራ ያለውን ፍቅር በጣም እወድለታለሁ። ጊዜውን በማይሆን ነገር የሚያጠፋ አይነት ሰው አይደለም። እያንዳንዷን ሰዓት እያንዳንዷን ደቂቃ ይጠቀምበታል። እንደዚህ የምትዋደዱ ከሆነ እንደዚህ የራሳችሁን ደስ የሚሉ ጊዜያቶችን አብራችሁ የምታሳልፉ ሰዎች እንግዲህ እንዴት ነው አብሮ ለመኖር ያልወሰናችሁት? እንደምትይው አንቺም ካፍ ያለሽ ምናምን እና ለምን ቆያችሁ? ያው እንዴት መሰለህ ከባዱ ጊዜ ከዚህ በኋላ ነው እየመጣ ያለውና አንዳንድ ጊዜ ሰዎች ለምንድን ነው ከሚያፈቅሩት ሰው ጋር የማይኖሩት? ምክንያቱም ከተዋደድክ አንተ ከወደድካት እሷ ከወደደችህ መሀልህ ምንም ነገር ሊለያይ የሚችል ነገር አለ ብዬ አላምንም። ለምንድን ነው ከተዋደዱ አንድ ላይ የማይሆኑት እል ነበረ። ግን አንዳንድ ጊዜ መዋደድ ብቻ በቂ አይደለም። አዎ ገንዘብ አለን፣ እሱ በጣም ትልቅ ስራ አለው፣ ትልቅ ገቢ አለው። እኔም የራሴ መተዳደሪያ አለኝ። ግን አብረን እንዳንሆን መሀላችን ያለው በጣም ከባድ ነገር አለ። በጣም ያስጨነቀኝ ወደ እናንተ እንዲመጣ ያደረገኝ በቃ ይሄንን ነገር በአደባባይ መናገር አለብኝ የለብኝም ከራሴ ጋር በጣም ጸብ ውስጥ ነበርኩኝ። በጣም ይቅርታ። እና አንዳንድ ጊዜ ሰዎች ታውቃለህ ራሳቸውን የሚያጠፉት ዝም ብለው አይደለም፣ ያለ ምክንያት አይደለም። በቃ ምናልባት ስትሞት ችግሩ ይለቀኛል ብለህ ታስባለህ። ግን አንተ ከሞትክ ደግሞ ሞትክ ነው። የሚያስጠላው ነገር እዚህ ጋር ነው። ችግሩም ያጠፋሃል እንጂ አንተን አይመልስህም። ብዙ ሰዓት አስቤ ነበር ራሴን ለማጥፋት። ብዙ ጊዜ ተነስቼ ነበር ገመድ ይዤ መርዝ ይዤ አጠገቤ ከእንደገና በስመ አብ ብዬ አንስቼዋለሁና ምክንያቱም እዚህ ጋር ገንዘብም በቂ አይደለም፣ ፍቅርም ደግሞ በቂ አይደለም አብሮ ለመኖር። እኔ ለምን አልሞትም? ከዚህ ሁሉ ችግር በቃ ይሄን ሁሉ ችግር ከማሳለፍ ልሞት ብያለሁ። ግን ደግሞ ከሞትኩ መመለስ እንደማልችል አውቃለሁ። መኖርም ደግሞ በጣም ያጓጓኛል። ምክንያቱም ብዙ የምወዳቸው ሰዎች አሉ በዙሪያዬ። እነዛን ሰዎች ከሞትኩኝ አላያቸውም። እነዛም ሰዎች ደግሞ እኔ ስሞት ይጎዳሉ ብዬ አስባለሁ። ላለመሞት በቃ ለማን ላውራው? የምታወራው ሰው ራሱ እኮ ያስፈልግሃል አጠገብህ፣ ችግርህን ሊያቀልልህ የሚችል ወሬ ማለት ዝም ብዬ ለማንም ላወራው እችል ይሆናል እኮ፣ ግን ያ ሰው ላንተ የሚያመጣልህ መፍትሄ የለም። ምናልባት ሊልህ ይችላል ወይ በስመ አብ ምናምን ሊልህ ይችላል። ከዛ ውጪ ይሄንን ነገር ብታደርጊ ብሎ ችግርህን የሚያቀልልህ የለም። ጭራሽ ችግሩ ላይ ችግር ጨምሮበት ወይኔ ምናምን እንደ የሆነ ነገር ምናምን እንደዚህ አካብደው እንዴ ይሄን ያክል ያስጠላል እንዴ ሰው ከሰማው እንደዚህ ነው እንደሚደብረው ምናምን ብለህ አንተ ራስህ እንድታጠፋ ምናምን ነው ያ ነገር የሚገፋፋ። አዎ እንዳትረጋጋ ነው የሚያደርግህ። ከዚህ ቆይ ያ ሁሉ ነገር እየተፈጠረ ከሆነ እስካሁን ያልጠቀሽልኝ አንድ ነገር አሉ ማለት በፍቅረኛሽ ቤተሰብ በኩል ስላሉት ነገሮች እንዴት ነው እርስ በርስ የማስተዋወቅ እነሱን የማገናኘት ሁኔታዎች አልነበሩም ነው ከመጀመሪያ ጀምሮ? ምን እንደሆነ ታውቃለህ? አንዳንድ ጊዜ የድሮ ባህላችንን በጣም እወደዋለሁ። ይሄ አሁን ያለንበት ዘመን ባይኖር ብዬ አስባለሁ። ምናልባት ያኔ እከሌ ለእከሌ ልጅ ምናምን ተባብሎ የሚዳዳሩት በቃ አንተ ባልህን ሳታውቀው ሚስትህን ሳታውቃት ሴቷን ባሏን ሳታውቀው ምናምን የሚጋቡት ሰዎች እኛን አፍርተዋል። እኛ ግን በራሳችን የምንመሰርተው ፍቅር ምናልባት ትክክል አይደለም። ምክንያቱም ምን መሰለህ እኔና ፍቅረኛዬ በጣም ነው የምንዋደደው፣ ነግሬሃለሁ። መሀላችን ስላለው ፍቅር ስለነበረን ምን ያክል በደስታ ተሞልቼ እያወራሁ እንደነበር መቼም
ፊት ይናገራልና እንድንጋባ በጣም ጨቀጭቀው ነበረ። እሱ ደግሞ ለጋብቻ ፈጣን አልማት በቃ ቆይ ቆይ ይለኝ ነበርና ቀስ በቀስ እህቴን ቀስ በቀስ እናቴን ምናምን አስተዋውቀዋለሁ። የሱ ቤተሰቦች ደግሞ እዚህ አይደለም የሚኖሩት፣ ክፍለ ሀገር ውስጥ ነው የሚኖሩት። በእርግጥ እናትና አባቱን በስልክ አውርቻቸዋለሁ እና አገሩም ሰላም አይደለም። ሄጄ ለመተዋወቅ እነሱም ወደዚህ ለመምጣት እድሉን አላገኘንም ነበረ። በዛ መሀል ምን ተፈጠረ? እኔ ጸንሼ ነበረ እና ያው መጋባታችን ደግሞ ግዴታ ነው እዚህ ጋር። ምክንያቱም እኔ ነፍሰ ጡር ነኝ። ቤተሰቦቹ ደግሞ እዚህ አልመጡም። በእርግጥ ግን ለሰርጉ እንዲመጡ ምናምን ነገሮችን አመቻችተን ነበር እና እናቴ ጋር ሽማግሌ ላክን። ማለት የእሱ ቤተሰቦች መምጣት አልቻሉም በረብሻው ምናምን ምክንያት። ኦልሬዲ እዚህ ጋር ሆዴ በጣም ከማደጉ በፊት ጽንሱ ከመወለዱ በፊት ሰርግ መደረግ አለበት እና እነሱ እንኳን መምጣት ካልቻሉ ሰርጉ እንደማይቀርና እኔና የሱ ጋብቻ ግዴታ እንደሆነ ወስነን ነበርና ነገሮችን አመቻቸን። የሰርግን ጣጣውን ምናምን ሁሉ ነገር ጨራረስን። እኔም ጋር የነበሩትን እቃዎች እሱ ጋር በመውሰድ ቤታችንን አስተካክለን የሚያስፈልጉትን የቤት እቃዎች በሙሉ አሟልተን በቃ የሰርግ ጣጣችንን በሙሉ ጨርሰናል። የቤታችንን ጣጣ ምናምን በሙሉ ጨርሰናል። ፌሎ ተለክቻለሁ፣ ሚዜ መርጫለሁ። ነገሮች በሙሉ አልቀዋል በቃ እና የሱ ቤተሰብ ካሌለው ብዙ የሚያውቁ ሰው ካሌለ ሽምግልና እነማን ላካችሁ? አመሰግናለሁ። እሱን ነበር የረሳሁት። ምን መሰለህ ሽምግልና ግዴታ ለእናቴ ክብር ስትል ለኖርኩበት ሰፈር፣ ምክንያቱም እንደዚህ ወጣ ያለ ነገር ማድረግ አይፈቀድም ቤታችን ውስጥ ማለት በቃ ብቻዬን። ምክንያቱም አባቴ እህቴ አባት ምናምን ያንቺ አባት አይደለም እየተባልኩ ያደግኩት ሰውዬ ቶሎ ነበር የሞተው። ማለት እህቴ 5-6 ዓመት አካባቢ ላይ እያለች ነው የሞተው እና በዛን ሰዓት እናቴ እኛን ለማሳደግ በጣም ለፍታለች እና የሴት ልጅ እንድንባል ስለማትፈልግ አስተዳደጋችን በቃ እንዴት ነው እንዳታስድቡኝ፣ እንደዚህ እንዳትሆኑ ምናምን እያለች ስለነበረ በወግ በማድረግ ማግባት አለብኝ። ለሷ ግዴታ ለክብሯ ሲባል ሽማግሌ መላክ ነበረበት እና እሱ ቤተሰቦች ወደዚህ መምጣት ስላልቻሉ እኔ ነኝ የማውቃቸውን ሰዎች ምናምን ሽማግሌ መርጬ እኔ ነኝ አናግሬ ወደ እናቴ ሄደው እንዲጠይቋት ያደረኩት እና በዚህ ነገር እሱ ተስማምቶ፣ ምክንያቱም እነሱ ካልመጡ ግዴታ ይሄን ነገር በዚህ መንገድ መጨረስ አለብን ብሎ ተስማምቶ የራሴን ሰዎች ነበር እኔ የላኩት ለእናቴ ሽማግሌ። እናም እናቴ ፈቀደች። ነገሮች በሙሉ አለቁ ማለት ነው፣ የጋብቻ ጣጣው ምናምን። ግን 2-3 ቀን አካባቢ እንደቀረው የእሱ ቤተሰቦች መምጣት መንገድ ተከፍቷልና መምጣት ይችላሉ ምናምን ተባለ። መጡ። በጣም ደስ ብሎ ነበረ። ምክንያቱም በቃ ሰርጌ ላይ እንዲገኙ እፈልጋለሁ አማቶቼ እና ቀደም ብለን ያው እናቴ ከእሱ ቤተሰቦች ጋር ሊተዋወቁ ምናምን ይዣቸው እየሄድኩኝ ነበረ። በመሀል ከሚዜ አንዷ ደወለችልኝና እሷን እያወራሁ ነበር። እነሱ በሩ ጋር አካባቢ እንደደረስን ገቡ ማለት ነው ወደ ቤት። ታውቃለህ በጣም ነው የሚያስጠላው። እና እሷ ከገባች በኋላ እኔ ስልክ እያወራሁኝ ነበረ። ስመለስ ግን በጣም የሚያስጠላ ነገር ነበር የተፈጠረው። ማለት ጩኸት ሰምቼ ነበር እና ግቢው በጣም ቅውጥ ብሎ ነበር። ማለት በቃ አንተ ነገሮችን አስተካክያቸዋለሁ በቃ ሁሉ ነገር አልቋል ምናምን ባልክበት ሰዓት ላይ የሆነ ነገር ሲበላሽበት በጣም ነው የሚያስጠላው። በጣም ያስጠላል ታውቃለህ። እና ልክ እየተጫጫው እያለ ስገባ ግቢው በጣም በጸብ ተቃውቷል ምናምን። የፍቅረኛ የአባት ተፈንክቶ በጣም ደም በደም ሆኖ ነበር እና እዛ ጋር ምንም የተፈጠረውን ችግር የሚነግረኝ ሰው አጣ። ምንድን ነው የተፈጠረው ምንድን ነው ምናምን። ከዛ እሱም እኔ ላይ እየጮኸ ነበረ። ምን አይነት እናት ናት ያለችሽ? እብድ ናት እንደ ያማታል ምናምን እያለኝ ነበረን። ታውቃለህ የሚያስጠላው አይደል እንዴ? ምክንያቱም ልክ እንደገባች ሰውየውን ፈንክተው ነበረ
የፍቅረኛዬን አባትና እሱ ደግሞ በቃ ያማታል አሚሯ ምናምን። ምክንያቱም እናቴ ናት እዚህ ጋር እኔን ብዙ ውጣ ውረድ ነው ያሳደገችኝ። ለእኔ ብላ ብዙ የሰው ፊት ገርፏታል። በጣም ተጠባብሳለች። በጣም ነው የምታሳዝነው። ስትሰደብም አልወድም። ነገር ግን እዛ ጋር የሆነ ነገር እንዳለ አውቅ ነበር። ማለት የሆነ ያልተረዷት ነገር አለ ወይስ ምንድን ነው የተፈጠረው? በሰዓቱ ችግሩን ማንም እያስረዳኝ አልነበረም። አውቅ ነበር ግን ደግሞ ምክንያቱም ምን አገናኛቸው? ሰው ልትተዋወቅ በክብር ሄደህ ሰው ቤት እንዴት ብድግ ብለህ ሰውን ትፈነክታለህ? የሆነ የጤና ችግር ከሌለብህ በስተቀር። እናቴን ፖሊሶች መጥተው ወሰዷት። እዛ ጋር የተፈጠረውን ነገር የሚያስረዳኝ ሰው አጣሁ። ሰውየው ሐኪም ቤት ሄደ። ሰውየው ልክ ተሽሎት ምናምን ከሐኪም ቤት ከወጣ በኋላ አልከስም ምናምን ብሎ ስላልከሰሳት በዋስ ተፈታች ማለት ነው። እና ሰውየው ምንም ሳያብራራ አካባቢውን ለቆ ጠፋ። ይሄ በዚህ ምክንያት ነው ይሄን ያደረገችኝ አላለም። በቃ እዛ ጋር በጣም ጭንቀት ውስጥ ነበርኩኝ እኔ በሰዓቱ። ባለቤቴ ፍቅረኛዬ ደግሞ ከኔ ጋር ተጣልቷል። ምክንያቱም እናትሽ ጤነኛ አይደለችም ምናምን እንዴት እንደዚህ ታዋርደኛለች? ቤተሰቤ ከክፍለ ሀገር ብሎ ምናምን ከክፍለ ሀገር ለኛ ብሎ መጥቶ ምናምን እያለኝ ነበረ። እሱንም እረዳዋለሁ። ግን እዚህ ጋር እኔን የሚረዳኝ ሰው አላገኘሁም ነበር። ከዛ እናቴን ራሴን አጠፋለሁ፣ ችግርሽ ምንድነው? ለምንድነው እንደዚህ ያደረግሽው? ምናምን ብዬ ራሴን አጠፋለሁ ብዬ ሳስፈራራት ያለውን ነገር ለእኔ መናገሯ ግዴታ ነበርና ዝም ብዬ አልነግርሽም፣ ቤተክርስቲያን እንሂድ ምናምን ብላ ቤተክርስቲያን ውስጥ ያስማለችኝ። ይሄ ነገር ከሁለታችን አይውጣ ምናምን ብላ ታውቃለህ። ለአመታት የማላውቀው ሰው ልጁን ላገባው የነበረው ሰውዬ የኔ አባት ነበር። ወንድምሽ ማለት ነው እንግዲህ? አዎ። ስለዚህ የተፈነከተው አባቴ፣ ላገባ የነበረው ደግሞ ፍቅረኛዬ ወንድሜ ነው። የልጅ አባት ወንድሜ ነው። እና አሁን ራስን አያስጠፋም። እሺ ምንድነው የማደርገው? ቆይ ምንድነው መፍትሄው? እኔ እኮ ግራ ገባኝ። እሺ ምን ልሁን? ርብስ ማለት በቃ አላስወርደውም። ምክንያቱም ጽንሱን መውረድ የሚችልበት ደረጃ አይደለም ያለው። ከወለድኩት ደግሞ አባቱ አጎቱም ነው። እኔ ስለ ልጅ እናቱም አክስቱም ነኝ። በቅዱስ ሚካኤል ስም በጣም ተጨንቄያለሁ። ግራ ገብቶኛል። አሁን ግዴታ ሆኖብኝ እዚህ የመጣሁት የእናቴን መሀል አፍርሼ ህዝቤ ብዬ የወጣሁት እንደሆነ ታውቃለህ። እና ምን እንደሆነ ታውቃለህ? በዚህ ሁሉ ጭንቀት ውስጥ እያለሁኝ ምክንያቱም ልጁ ግዴታ መወለድ ነበረበት በቃ። ምክንያቱም ነፍስ ነው። ሲቀጥል ጊዜው ባያልፍ ራሱ መወለድ ነበረበት። ተወለደ ልጁ እና አሁን ዝም ብዬ ልጄን ሳየው ምን እንደሚሰማኝ ታውቃለህ? እኔ ለልጄ ምንድን ነኝ? እናቱ ነኝ? አክስቱ ነኝ? አባቱስ ማን ነው? አባትህ ልበለው ወይስ አጎት ብዬ ላስተዋውቀው? በጣም እኮ ነው ግራ የገባኝ። ሲያድግ ይሄ ልጅ መጠየቁ አይቀርም። እኔም እናቴን ሳስጨንቃት ነበረ። ሰፈር ውስጥ የሚወራው ነገር ምንድን ነው? ለምንድን ነው አባትሽ አይደለም የሚሉኝ ሰዎች? አባቴ ማን ነው ብዬ ደጋግሜ ጠይቂያት ነበር። ግን ሰዎች ስለሚጠሉን ነው፣ ድሃ ስለሆንን ነው፣ እኛን ስለማይፈልጉን ነው ምናምን እያለች ነበር ስታወራኝ የነበረው። እና ልጅ የወለድኩለት ሰውዬ ወንድሜ ነው ታውቃለህ። በጣም የማፈቅረው ሰው ወንድሜ ነው። እና ላገባ ነበር 2 ቀን ሲቀረኝ ነበረ ይሄንን ነገር ያወቅኩት። ቆይ ምን ብዬ ላውራው? ምን ብዬ ልንገረው? ያረገዝኩት ካንተ ከወንድሜ ነው ልበለው? ምን ልበለው? እናቴንና አባቴን አገናኝቻቸው ነበረ። ማለት በቃ ተገናኝተው ማውራት ነበረባቸው። እና እኔም በጣም ምክንያቱም ለምን ተውከን? ለምንድን ነው አላወቅክም ነበር እኔ መረገዜን? ወይስ ለምንድን ነው እስካሁን ከወንድሜ ጋር አላስተዋወቅክኝ? እሱን ለመግደል ሁሉ ሞክሬ ነበር በቃ። እና ምንድን ነው የተፈጠረው ታውቃለህ? እሱ ነጋዴ ነበረ አባቴ። እዚህ በሚመላለስ ሰዓት ነው ከእናቴ ጋር ተዋውቆ ያስረግዛት። እዛ ጋር ትዳር ስለነበረው
የወንድሜ እናት ነበረችና ማለት እናትና አሁን ያለችው ሚስቱ ከእናቴ በፊት የነበረች ሚስቱ ነች። ባለትዳር ነበር ሰውየው። ስለዚህ ትዳሩ ላይ ችት አድርጎ ነው እኔን የወለደኝ ማለት ነው። ተረዳ። ሰውየው እኛን የተወን እኛን ያልፈለገን ሌላ ትዳር ስለነበረው ያ ትዳሩ እንዳይበተን ሲል እኛን ተወን። እኔ ደግሞ አባቴን ባለማወቄ ከወንድሜ ያረገዝኩኝ። በጣም ያሳዝናል። ቆይ ከዛ በኋላስ እንግዲህ ያው እንዳልሽው ከሆነ አንቺን ቤሎ መርጠሽ ጨርሰሻል። የሰርግ ዝግጅቱ አልቋል። አንቺና እናትሽ መሀል ብቻ መቅረት የሚችል ነገር አይደለም። እዛ ጋር የሚወድሽ የሚያፈቅርሽ ባልሽ አለ፣ ወንድምሽም ማለት እነዛን ውስብስብ የሆኑ ጉዳዮች እንዴት ነበር ያለፉት? እስቲ በጣም ከባድ ነበረ። ምክንያቱም እሱም አባቱ ያስጠነቅቀው እሷ ማግባት አትችልም በቃ ምናምን ምክንያቱ ይሄ ነው ብሎ ሳያስረዳው፣ እሱም ደግሞ እናቴ በፈጠረችው ግርግርና ጸብ ምክንያት በቃ የባለጌ ልጅ እንደሆንኩኝና ጥሩ ሰው የጥሩ ቤተሰብ ልጅ እንዳልሆንኩኝ ተረዳ። እንደዛ ነው ያሰበው። ስለዚህ ከኔ መራቅን ነው የመረጠው። ነገሮች ቀላል የሚባሉ አይደሉም። ከባድ፣ በጣም ከባድ። የትኛውም ችግር ቢመጣ እንደዚህ የሚከብድ ነገር አይኖርም። ማንም ላይ እንዲፈጠር የማልፈልገው ነገር ነው የተፈጠረብን እኛ ላይ እና ሁሉም ሰው ቤተሰብ መሀል የሚፈጠሩ ጉዳዮች አሉ። ሁሉም በየራሱ ይኖራሉ፣ ግን እንደዚህ የከበደ ነገር አይደለም። የሚደርስባቸው ችግሮች አሉ፣ የሚፈጠሩ ነገሮች አሉ። ተቀብለን የምንቀጥልበትና ነገሮችን በማየት ማስቆም እንችላለን ነው። ነገር ግን አንዳንድ ችግሮች ምንድን ናቸው? የተፈጠሩና የሚያልፉ ነገሮች ናቸው። አሁን በአንቺ ቤተሰብ ውስጥ እያዩ ያሉት ችግር ከሆነ ግዴታ ስልሽ እንደዚህ ግልጽ አድርገን ማውራት ያለብን ነገር መማረም ስላለባቸው የሚያልፍ ሳይሆን የአንቺ ችግር ወደፊት የሚያስፈራ አይነት ችግር የሚያስፈራ የሚቀጥል ነው፣ የሚያልፍ አይደለም። አንዳንድ ጊዜ የሚያልፍ ችግር እኮ ይለፍ እንዴት ተረትም ታወራዋለህ። እንደዚህ ነበር በነበር ይቀራል በቃ ነገር ነበር እኮ ተብሎ ይታለፋል። ይሄ ግን ወደፊት ገና የሚያድግ ነገር ነው ታውቃለህ። ምክንያቱም እኔ የማሳድገው የወንድሜንም ልጅ ነው ልጄንም ነውና መሀላችን በጣም ትልቅ ችግር ነው ያለው። ምክንያቱም ነገሮች የበለጠ የሚከብዱት መቼ እንደሆነ ታውቃለህ? ይሄ ልጅ አፈቶ አባቴ ማን ነው አስተዋውቂኝ ማለት የጀመረ ቀን እኔ ለራሴ ልጅነቴ ሳይመለስልኝ ያደገ ጥያቄ አሁን ልጄ ላይ ተመልሶ ደግሞ እስኪ አስበው፣ ለልጅ ጥሩ ነገር ማውረስ ሲገባህ ችግር እንዴት ታወርሰዋለህ? ጥያቄ እንዴት ታወርሰዋለህ? ለራሴ ያልተመለስልኝ ጥያቄ አሁን ልጄ ደግሞ መልሶ ሲያስጨንቀው ማሰቡ። ሲቀጥል ደግሞ ምንስ ብዬ ነው የማስተዋውቀው? በቃ አጎትህ ነው እሱ ወይስ አባትህ ነው ብዬ ነው የማስተዋውቀው? ነገሮች በጣም ከባድ ናቸው። በዚህ መሀል ያው እንግዲህ ያው ወንድሜ ልበለው ወይ ፍቅረኛዬ እሱም ጥሩ ሁኔታ ላይ አልነበረም። ማለት መጀመሪያ አላወቀም ነበርና ማወቅማ መጨረሻውን ማወቀ እኮ። ግን መጀመሪያ ላይ እንዴት ነው እናቴ ገብታ ለምን ፈነከተችው? በቃ እንዴት ባለጌ ናት እንደዚህ ናት ምናምን ብሎ በጣም ተበሳጭቶ ነበር። እና አባቱንና እናቴን ማገናኘት ግዴታ ነበረ። ምክንያቱም ጥያቄው መመለስ ነበረበት። ለምን ፈነከተችው? ልትተዋወቅ ገብታ በክብር የገባች ሴትዮ ምንድነው አበደች እናቴ ወይስ ምን ተፈጠረ? ለምን ፈነከተችው? ይሄን ማወቅ ነበረብኝ። ሰውየውን አገናኝቼ ከእናቴ ጋር እንደወሩ አደረግንና አባቴ ስለነበረ እንደሆነ ሳውቅ በሰዓቱ እኔ በጣም ታምሜ ነበር። በቃ ራሴን ለማጥፋት ስሞክር ምን ስል ነበር እና እሱን በዛ ምክንያት ንዴቱን ትቶ ከኔ ጎን ነበረ። የሆንኩት ነገር ምንድነው እንደዚህ እያደረገኝ ያለው ነገር ራሴን ለማጥፋት እየሞከርኩ ያለሁት። ስለዚህ በቃ ተረጋጊ ችግር የለውም እንጋባለን እያለ ነበር እያረጋጋኝ ምናምን የነበረውና መጋባት እንደማንችል ማወቅ ነበረበት ግዴታ። ምክንያቱም ማወቅ ነበረበት በቃ እና ወንድሜ እንዲሆን እናቴም ያን ነገር ገብታ ስታየው አባቱን ስላወቀችው እንደፈነከተችው ምናምን ሲያውቅ እሱ ከኔ በላይ በጣም ታሞ ነበረ። ብዙ ነገር ብዙ
ትክክል የማይባሉ ነገሮች ህይወት ውስጥ ተፈጥረው ነበረ። ማለት በቃ በጣም ከባድ ነገር ነው። መቋቋም አልቻልንም ሁለታችንም እና እሱ በጣም ታሞ ነበር። በጣም ከምልህ በላይ ኢቭን ታውቃለህ አሁን ድረስ ከአባቱ ጋር አያወራም። ምክንያቱም እህቱን ምናልባት እህት እንዳለው ሌላ ቦታ ቢያስታውቀኝ ኖሮ ምናልባት ወይ ይሄ ነገር ይፈጠራል ብሎ በእርግጥ አባትየው አለማሰቡ ያው የትም አይገናኙም ብሎ ስላሰበ ነው። ግን ቢሆንም እኔ ላይ ያደረገው ነገር ፌር አይደለም። ክዶኛል። ያውቅ ነበር አንቺ ተጸንሰሽ እንደነበር እና ያውቅ ነበር። ሆነ ቅድም ላይ ተመላላሽ ነጋዴ ነው እንጋባለን ዛሬ ይሄን እንትን ብዬ ይችን አስተካክዬ ያችን እንደዚህ ምናምን እያለ ነው ሲያታልላት የነበረው እና መረገዜን ሲያውቅ ምንድን ያደረገው ሙሉ ለሙሉ ከኛ ህይወት ከእናት ህይወት ነው ወጥቶ የጠፋው። ይሄን ያደረገው ደግሞ እዛ ያለው ትዳር እንዳይበላሽበት ስለፈለገ ብቻ ይሄን ሆኛለሁ ወይም እዛ ጋር እንደዚህ ነገር አለኝ ብሎ ለእናቴ አላስረዳትም። ትዳር እንዳለው አታውቅም። ይሄ ሰውዬ በቃ ለስራ ከሀገር ሀገር እንደሚመላለስ ብቻ ነው የምታውቀው። እና መኪና ገጨው ወይ ሞተ፣ ሰው ገድለው ምን ተፈጠረ እያለች እድሜ ልኳን እናቴ ውስጥ ጥያቄ ነበረ። አልተፈታላትም ነበር ጥያቄዋ ምን እንደሆነ። ኢቭን ያኔ በአካል እስከምታገኘው ቀን ድረስ አታውቅም ነበር አባቴ ምን እንደሆነ፣ ምን አይነት ሁኔታ ውስጥ እንደነበር አታውቅም። እና ነገሮች በዛው አይቀጥሉም፣ ግዴታ መስተካከል አለበት። በቃ ይሄን ያክል ጊዜ ጠብቄው ካልመጣ በቃ አንድ ቀን መቼም እያለ በህይወት እያለ አይተወኝም በእርግጠኝነት ስለሞተ ነው ብላ በሱ ተስፋ ቆርጣ፣ ግን ደግሞ ድንገት ቢኖርስ የሚለው ነገር እያሳሰባት ቢሆንም እሷ የራሷን ህይወት ቀጥላለች። ሌላ ሰው አግብታ ሌላ ልጅ ወልዳለች። እኔንም ደግሞ አባቴ ያ ሰውዬ እንደሆነ እየነገረች አሳደገችኝ። ምክንያቱም አሳምናኛለች። የሰው ወሬ እየሰማሁ ቢሆንም እኔ እናቴን ነው ማመን ያለብኝ። ምክንያቱም አንተ ባለቤቱን ነው የምታምነው አይደለ? የሰው ወሬ ሰው ነው በቃ። ያንን አመኜ እኔም አድጌያለሁኝ። በዚህ መሀል አሁን እኔ ላገባ በተዘጋጀሁበት ሰዓት አባቴ ሌላ ሰው ሆኖ ተገኘ። ያውም ደግሞ በጣም የምወደው ልጅ የማፈቅረው ልጅ አባት ማለት የኔም አባት መሆኑን ሳውቅ ምንም ጥሩ ስሜት እየተሰማኝ አልነበረም። ራሴን ለማጥፋት መሞከሬ ምናልባት ማንም ሰው ያደርገዋል ብዬ አስባለሁ። ምናልባት አዎ ትክክል እንደሆንኩ ነው የማስበው። ግን ደግሞ አይደለም ተሰብስበን ነው በእርግጥ የነገርነው። እኔ ሆስፒታል በነበርኩበት ሰዓት ታምሜ ምናምን ራሴን አጠፋለሁ እንደዚህ እላለሁ እያልኩ በነበረበት ሰዓት ላይ እሱ እኔ ጋር ነበረ እና ምንድነው እንደዚህ የሚያደርጋት ነገር ለምንድን ነው ምናምን መልሱልኝ ምናምን እያለ የዛን ሰዓት በጣም በጥያቄ ሲያፋጥጣቸው የዛን ሰዓት ነው እሱ ያወቀው አባቴ እና የእሱ አባት እና የኔ አባት አንድ እንደሆኑ እህቱ እንደሆኑ ያወቀው የዛን ሰዓት ነበረ። እና እዛው ራሱን ሳተ ምናምን በጣም ከባድ ጊዜ ነበር ያሳለፈው። በህይወት ይኖራል ብዬም አላሰብኩም ነበር። ብዙ መከራዎችን አሳልፈናል። ግን ወደፊት መቆም የማይችል ችግር ስለሆነ እሱ ምን ይመልስልኛል? እንዴት እንደዚህ ሊሆን ቻለ? ማለት እንዴት ያንቺ አባትሽ ሞቶ የለም ወይ? እኔ እሱ እንግዲህ እስከሚያውቀው ድረስ እኔም አባቴ ብዬ ያስተዋወቅኩት የእህቴን አባት ነው። እንደሞተ ነው የሚያውቀው። ስለዚህ እንዴት ይሄን ያክል ጊዜ አንቺ እንዴት አታውቂም ምናምን ነገር ነበር ያለኝ። እኔም ስላላወቅኩኝ እንደሆነ የሰማሁት አሁን እንደሆነ ያለውን ነገር በሙሉ ነገርኩት። ያው ለመፍረድ በጣም ይከብዳል ታውቃለህ። ግን ባጭሩ በጣም ከባድ ችግር ውስጥ ነበር ሁለታችንም። ግን ኢቭን አሁን በቃ ነገሮችን ተቀብሏል። ምክንያቱም እዚህ ጋር መቀየር የምንችለው ነገር የለም። እኔም ልጁን በመውለዴ አልጸጸትም። ምክንያቱም ወንድሜ እንደሆነ እያወቅኩ አይደለም ያረገዝኩት። እሱም ቢሆን እህቱ እንደሆንኩኝ እያወቀ አይደለም ይሄን ነገር የተፈጠረው መሀላችን ላይ። ፍቅረኛው በነበርኩ ሰዓት እንደሆነ ነው የተፈጠረው። አሁን እውነቱን ለመናገር እኔ በእናንተ ላይ መፍረድ የሚችል ሰው ካለ ወይ ማሰብ የሚችል ወይም ደግሞ ትልቅ ችግር ያለበት ሰው ነው ብዬ ነው ማለት ነው። ሌላ ቃላት መጠቀም አልፈልግም። እና እነዚህ ልጆች
ጊዜያታቸው በሙሉ ትክክለኛ የፍቅር ጊዜ ነው መሆን የነበረበት። የራሳቸውን ህይወት እያስተካከሉ እንደምትለው ደግሞ እንግዲህ ሰምታችኋል። ብዙ ነገሮችን ሲያደርግላት ሳፖርት ሲያደርጋት የነበረ ልጅ ነው እና ይህንን ከሰማ በኋላ የእሱስ ጤንነት ምን ይመስል ነበር? እስቲ ታሞ ነበር። ጭንቅላቱ ትክክል አልነበረም። በቃ እንዴት ብዬ ልንገርህ፣ ምናልባት በቃ ሙሉ ለሙሉ አላበደም እንጂ የቀረው ነገር አልነበረም ለእብደት። በጣም ታሞ ነበር። ለረጅም ጊዜ ሳይካሪስት የተከታተለ ነበር የቆየውና ውስጡ ትክክል አልነበረም። በቃ ታውቃለህ፣ ብዙ የህክምና የሳይካሪስት ህክምና ሲያደርግ ነበር የቆየው። በዛ ምክንያት ነው እሱ ወደ ራሱ የተመለሰው። ራሱን ከብዙ ህክምና በኋላ ነው አሁን ላይ ተረጋግቶ ወደ ስራ የተመለሰው። ቅርብ ጊዜ ነው ልጃችን ከተወለደ ከ2 አመት በኋላ ምናምን። ልጁን ግን እየመጣ ያየዋል? አዎ ማየት ያየዋል። ግን በቃ እንባ አይችልም። በቃ በጣም ነው የሚያለቅሰው። ልጁን እያየ ምናምን በጣም ያለቅሳል። እና ማለት በቃ በጣም ስለሚረብሸው ቶሎ ቶሎ አይደለም የሚመጣው። ከኛ ርቆ ነው አሁን ያለው። ግን ቢሆንም እኛም መጠየቅ አላቆመም። ልጁንም እያየው ነው። ግን ከብዙ ህክምና በኋላ ወደ ራሱ ስለተመለሰ እኔም ያ ነገር እንደሚረብሸው ስለማውቅ ጫና አላደርግበትም። ምክንያቱም እኔም ጥሩ ላይ አይደለም ያለሁት። በእርግጥ ግን የሚያስጠላው ነገር አሁን ለልጃችን የምናስረዳው ነገር የለንም። ምን ብለን ነው የምናስረዳው? ወደፊት የኔ ህይወት እንደዚህ ሆኖ ነው የሚቀጥለው? ግራ ነው የሚያጋባኝ። ስልሽ እኔ አሁን እንግዲህ ጉዳዩ ከተፈጠረ ትንሽ ቆየት ስላለ ከዛ በኋላ ሳንቺ ራሽን የትዳር ህይወት የመመስረት ፍቅር የሚባለው ነገር አላሰብሽበትም? ያን ያክል ቀላል ይመስላል እንደ ፍቅር? በመጀመሪያ ደረጃ እኔ አንዴ አፍቅሬያለሁ ወንድሜን። በቃ ፍቅርን የማውቀው በሱ ነው። በጣም ነው የምወደው። ማለት ምን አለ ፈጣሪ የሚወደዱ ሰዎችን ባይለያይ፣ ማለት ካላጣው ነገር በቃ ሌላ ብዙ ነገር ይፈጠር፣ ግን የሚዋደዱ ሰዎች መለያየት የለባቸውም ብዬ ነው የማስበው። ፈጣሪ የሚወስነውን ያውቃል። በፈጣሪ ስራ ይሄንን አርግ ይሄን አታርግ ብዬ ላዘው አልችልም። ግን በቃ እግዚአብሔር ባይለያይ የሚዋደዱ ሰዎችን ወይም ደግሞ መጀመሪያ ባያገናኘን። በቃ ላንተ ያልተፈጠረ ሰው ከሆነ፣ ላንተ ያልተፈጠረች ሴት ወይም ለኔ ያልተፈጠረ ወንድ ከሆነ አለማስተዋወቅ ይችላል እኮ እግዚአብሔር። ሁሉም ማድረግ ይችላል። ይሄ ነገር ምን እንዲሆን ነው የተፈጠረው? ሰይጣን ነው ያገናኘን ወይስ መልአክ ነው? ከተገናኘን ለምን እንለያያለን? ያስጠላል በጣም። አሁን ደግሞ ወደፊት ታፈቅሪያለሽ ወይስ ምን ታስቢያለሽ ለምትለኝ ነገር፣ በመጀመሪያ ደረጃ ሲጀመር ማፍቀር የምችል አይመስለኝም። ምናልባት እንኳን ፍቅሩ ይቅርና ትዳር ምናምን ብዬ ካሰብኩ የሚወደኝ ሰው አግኝቼ ላግባ ብል እንኳን ያ ሰውዬ እኔ ህይወት ውስጥ ያለውን ነገር እንዴት ነው የሚቀበለው? እሺ ይሄ ነገር ቆይም ዘግይም የሆነ ጊዜ ላይ የኔ ታሪክ እንዲወጣው መውጣቱ አይቀርም። የሰፈር ሰው አሁን ሰፈር ቀይረን ምናምን ነገሮች የሚረሱ መስሎን እየኖርን ነው አይደለ? ግን ያንም ልክ አባትሽ እኮ አይደለም ሲሉ እያሉ ሲነግሩኝ የነበሩ ሰዎች ነበሩ። ቆይቶ ይሄን የሚያክል ችግር ይዞ መጣ። ነገ ላይ አሁን እኔ ህይወት ውስጥ የመጣውን ወንድ እንደዚህ ተፈጥሮ በእንደዚህ ሁኔታ ነው እኔ ልጄን የወለድኩት ብዬ ብነግረው እሱ ይቀበለዋል ብለህ ታስባለህ? ከነ ችግሬ እስካሳለፍኩት ነገር ይሄን ነገር ያሳለፍሽው ሳትፈልጊ ሳታውቂ ነው ብሎ ተቀብሎ አግብቶ ሚስት አድርጎኝ ይኖራል? ይሄንን እኔስ የምናገሩ ድፍረት አለኝ? ምንም ዝግጁ አይደለሁም ለየትኛውም ነገር። ዛሬ ላይ ብደብቀው ደግሞ ነገ ልጄ ስንት አመት ሆኖትም ሊሆን ይችላል። በሆነ መንገድ ይሄ ነገር ማንም ሊያውቀው ይችላል። ደብቄ እንኳን ባገባ ነገ ትልቅ መዘዝ ነው ይዞብኝ የሚመጣው። ባጭሩ ትንሿ ውሸት የጠፋች ይመስለናል እንጂ የሆነ ሰዓት ላይ እውነት ከተደበቀ እውነቱ መውጣቱ አይቀርም። የፈለገ ነገር እውነቱን ብትደብቀው ጊዜውን ጠብቆ የሆነ ሰዓት ላይ ይወጣልና በዛን ሰዓት ደግሞ መፍታት የማትችለውን ችግር ነው ይዞብኝ የሚመጣው። ምናልባት ትናንት እናቴን ያው አባት ነበረሽ ግን የት እንዳለ አላውቅም
እከሌ ይባላል ብላ ቢያንስ እንኳን በአካል ባላውቀው ስሙን ነግራኝ ቢሆን ኖሮ ምናልባት ትናንትና አባትሽ እንደዚህ ሁኔታ ነጋዴ ነበር በእንደዚህ ብላ ብትነግረኝ ኖሮ እኔ ግልጽ ቢሆንልኝ ኖሮ ምናልባት እኔም ያን ሰውዬ እንደ አባቴ አምኜ አልቀበልም ነበር። ኦልሬዲ አባትህ እኮ ማወቅ አለብህ። ያ ሰው ጠቀመህም አልጠቀመህም ስለረዳህ ስላሳደገህ ብቻ መሆን የለበትም። ቢያንስ ስሙን መጠቀም እችል ነበር፣ ስሙን ማወቅ ነበረብኝ። እና እኔም ለፍቅረኛዬ የኔ አባት አልሞተም፣ የሞተው የእህቴ አባት ነው እና የኔ አባት እከሌ ይባላል እንደዚህ ክፍለ ሀገር ውስጥ እንደዚህ ለስራ ይመላለሳል ነጋዴ ነበር ምናምን ብዬ ብለው የራሱ አባት ስም ስለሆነ ቢያንስ ስማቸው ያገናኘን ነበረ። እንዴት ብሎ ማጣራት ይጀምር ነበር። ያኔ ነገሮች ይሄን ያክል ልጅ እስከ መውለድ አይደርሱም ነበር። ምናልባት የተዋወቅን ሰዓት ላይ ነገሮች እዛ ጋር ይቆሙ ነበረ። ስለዚህ እናቴ ያንን ነገር በመደበቋ ምንም የሚመጣ ነገር የለም ብላ በማሰቧ ዛሬ ያው የኔን ህይወት ተበላሽቶ ነው ያለው። አንቺም እንደሚያሳስብሽ ወደፊት ልጅሽ ጥያቄዎች ማንሳቱ አይቀርም። አባቴ ማን ነው አንቺ ስትይው እንደነበረ ይላል። ሰውም ደግሞ እንግዲህ ነገር መለኮስና ነገሮችን ማነሳሳት ስለሚወድ የማይሆኑ ጥያቄዎች ተነስተው በኋላ ላይ ችግሩ ይነሳል እና እንደ መፍትሄ ለራሱ ተወያይተን ለመወሰን የሚቻል ነገር ቢሆንና እኛ እንዲህ ነው የምንልሽ አይነት ነገር ለማለት ለራሱ በጣም የሚከብደው ምንም በቃ ቃላት የሌለው ነገር ነው ማለት ሲጀመር የሚስተካከል ነገር አይደለም። እኔ እኮ ግራ ገባኝ። እኔ አሁን እኮ ቆየንን ነገር አሁን ልጄ ቢያውቅ ራሱ ይቀበለዋል ብለህ ታስባለህ? ምንድን ነው የምንለው? እንግዲህ ሁኔታዎች ጉዳዩ እንደሚታሰቡ ላይሆን ይችላል። እንዳመጣጡ እንግዲህ በጊዜው መቀበል መልካም ነው ብዬ አስባለሁ እና እስቲ ከጊዜው አንጻር አንቺም የራስሽን ህይወት በማየት የምታስተላልፊያቸው ነገሮች ለልጅሽ የምትነግሪያቸው ነገሮች ስለሚኖሩ የዛኔ የምትወስኛቸው ውሳኔዎች ሊኖሩ ይሻላል ብዬ አስባለሁ። ለኦዲየንስ እስቲ ማለት የምትፈልጊያቸው በመጨረሻ ማስተላለፍ ከምትፈልጊያቸው ነገሮች ውስጥ? እኔ ማለት ያው ይሄንን ነገር ወደዚህ ይዤ ስመጣ ይሄንን ሀሳብ ዝም ብዬ አይደለም። ምናልባት እንደኔ አይነት ታሪክ የያዙ ሰዎች ይኖራሉ። ምናልባትም ደግሞ ከዚህ በኋላ ሊፈጠር እንደሚችሉ ማሰብ እንዳለባቸው እንዲያውቁ በማሰብ ነውና ይቅርታ። ምንድነው በመጀመሪያ ደረጃ በቃ ፍቅር ውስጥ ከገባን በኋላ በእርግጥ ፍቅር የምትቆጣጠረው ነገር አይደለም። ይሄንን ነገር ባረግ ይሄን ባላረግ የምትለው ነገር አይደለም። ያን ሰው ግን ስናውቀው ከነቤተሰቡ ብናውቀው ስለራሳችንስ ታሪክ እናውቃለን ነው። እኔ አሁን ስለራሴ ታሪክ ባለማወቄ ተደብቆኝ የነበረ ነገር ስለነበረ ነው እና ወላጆችም ለልጆቻችን ሁሉን ነገር ግልጽ ብናደርግ በቃ ምንም ነገር ምክንያቱም እቺ ጠፍታለች ብለን ያሰብናት ውሸት ነገ ለምልማ አድጋ ትልቅ ችግር ይዛብን ልትመጣ ትችላለች እና ይሄ ነገር ከመፈጠሩ በፊት የልጆቻችን ህይወት ከመበላሸቱ በፊት እኛም የማንፈልገውን ነገር የማንፈልገው ጸጸት ውስጥ ከመግባታችን በፊት ባንጎሻሽ እና ልናገባው ያሰብነውን ወይም ያፈቀርነውን ሰው ደግሞ ትክክለኛ በቃ ቤተሰቡን በአካል ቀድመን መተዋወቅ ቢኖርብን። በቃ የኔ ችግር ምንድነው ከጋብቻ በፊት ጸነስኩኝ። ምክንያቱም ልጁን በጣም ወደው አፈቅረው ስለነበረ እሱ ዛሬ ነገ እያለ ሊያገባኝ እንደሚችል እርግጠኛ ነበርኩኝና ግን ዛሬ ነገ እያለ ጋብቻውን ያራዝመዋል ብዬ ስላሰብኩ ቀድሜ ማርገዝ ፈለኩኝና ያ ስህተት ፈጠርኩኝ። ግን ከማርገዛችን በፊት ደግሞ በቃ ከሰርጉ በኋላ ቢሆን የሴክስ ግንኙነታችን ሴክስ ማለት ምንም የሚያሳፍር ነገር እኮ አይደለም። ማለት ሁሉም ሰው ጋር የሚፈጠር ነገር ነው። ነገር ግን ከትዳር በፊት ከተቻለ ባይሆን ግን ብንቆጠብ ብዬ አስባለሁ። አስፈላጊ ነው። ያሉትን ነገሮች የሚደረጉት ነገሮች ደግሞ ስፔሻሊ በጥንቃቄ ቢሆኑና ተገቢ ነው ብሎ የሚታሰቡት አይነት ደረጃ ላይ ሳይደረስ ብዙ ልጆችን እንግዲህ ያላባት ወደ ማስቀረት በኋላ የሚፈጠሩ ጥያቄዎችን መመለስ አለመቻል ይፈጥራሉና
የምታስተላልፊው መልእክትን በጣም አሪፍ ነበር። አንቺም ደግሞ እንግዲህ ጠንክረሽ በርትተሽ ወደፊት እንግዲህ በኋላ ይሄ ነገር ሊፈጠር ይችላል ብለሽ ከማሰብ ይልቅ ወደፊት የሚፈጠሩትን ነገሮች በሙሉ ለእግዚአብሔር አሳልፎ በመስጠት የራስሽን ህይወት ደግሞ የራስሽን ወደፊት የሆነ ፐርሰናል ላይፍሽን መኖር እንዳለብሽ እንዳትዘነጊ ግላዊ ሀሳቤን ለግሳለሁ። ምክንያቱም የሚፈጠሩ ነገሮች መፈጠራቸው አይቀሩ። አንቺ ደግሞ አንድ ሰው ምድር ላይ መኖር ያለብሽን ህይወት ሳትኖሪ ማለት ስላሌለብሽ ማለት ነው። እሺ ቤተሰቦቼ አመሰግናለሁ። እሺ እንግዲህ ውድ ቤተሰቦቼ ያው በዚህ ህይወት ታሪክ እንግዲህ ብዙ ነገሮችን ትማራላችሁ ብዬ ተስፋ አድርጋለሁ። ምክንያቱም በየሁሉም ሰው ጓዳ ያለ ታሪክ ነው። እርስ በርስ እንግዲህ ካለመተዋወቅ የተጀመረ እና በፊት ላይ እሷ ቅድም ጠቅሳው ነበር አንድ አባት ከአንድ አባት ጋር ያለው ወዳጅነትና ፍቅር ለማጠናከር ሲል ልጅህን ለልጅ የሚባሉት ነገሮች እንደው መልካም ነበር እንደሚያስብለን ደረጃ ላይ እስክንደርስ በዚህ ቴክኖሎጂ በዚህ በዘመነ ጊዜ ላይ እርስ በራሳችን ማለት ዘመናዊነቱ አስፈላጊ ሆኖ ሳለ የራሳችንን ምርጫ ሰሌክት አድርገን የምንፈልጋቸውን አይነት ነገር በምንፈልገው ፍቅር ዙሪያ የምናደርጋቸው ነገሮች በጣም መልካም ሆኖ ሳለ እርስ በርስ መጠናናት፣ እርስ በርስ መተዋወቅ ያሉትን ነገሮች ባክግራውንዶቻችንን በትክክል ማወቅ ምክንያቱም ቤተሰብ መሆን ብቻ ነገርም ሳይሆን ስፒሪቹዋልም እንግዲህ ብዙ ነገሮችን የምትቀበሏቸው ነገሮች አሉ። ከዚህ በፊት የምሰራቸው የነበሩትን ታሪኮች ብዙዎችን አይታችኋል። ከባዕድ አምልኮ ጋር ተያይዞ ከትክክለኛ መንፈሳዊ አገልግሎት ጋር በብዙ መንገድ የሚፈጠሩ ችግሮች አሉ። ያንንም ጀርባ ማጥናት ከተቻለ ማጥናት ቢኖርባችሁ ተዋደናል፣ ተፋቅረናል፣ ወር 2 ወር ይበቃል የሚባሉ አይነት ቃላቶች እኔ የምቀበላቸው ነገሮች አይደሉም። እናንተም ደግሞ እንግዲህ ይሄንን ነገር በማጣራት ማን ምንድነው ማለት ክፋት አይደለም። በኋላ ከሚደርሰው እዚህ ጋር እንደምታዩት ይሄ ልጅ ሲያድግ አጎቴ ነው የሚለው አባቴ ነው የሚለው ምንስ ብላ ታስረዳለች? ገባችሁ? በጣም ብዙ ውስብስብ የሆኑ ነገሮች ሊኖሩ ይችላሉ። ስለዚህ ያ ነገር ከመፈጠሩ በፊት ራሳችንን ቆጥበን መደረግ ያለባቸውን ነገሮች ማድረግ አለብን ብዬ ሀሳቤን እለግሳለሁ። እንግዲህ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ